ቅጥ ያጣ ገንዘብ አወጣጥ፣ ቅጡን ያጣ ግዢ፣ ቅጡን ያጣ ለጋስነትም ቢሆን ቅጡን ላጣ ድህነት አሳልፎ ይሰጠናል። ከዛም በመቀጠል ድህነት ላይ እንወድቃለን። ድህነት ደግሞ እንደሚታወቀው ላላስፈላጊ ብድርና ላላስፈላጊ ወጪ ይዳርገናል። ምክንያቱም እነዚህን 6 ነገሮች ስለማታውቋቸው በህይወታችሁ ግዴታ በመሰረታዊነት ማወቅ ያለባችሁ 6 የገንዘብ ማባከንን ማስቆም የሚችሉ ሐሳቦችን ሚስጥሮችን ጠንቃችሁ ማወቅ መቻል አለባችሁ። ብዙዎቹ ሀብታሞች ብዙዎቹ ሴቭ የሚያደርጉ ለችግራቸው ጊዜ ምንም አይነት ነገር ማውጣት የሚችሉ ኢንቨስት የሚያደርጉት ይሄንን አካሄድ ጠንቅቀው ስለሚከተሉ ነው። ዛሬ ለእናንተ ገንዘብ ለምታባክኑ ደሞዝ አይበረክትልኝም፣ የት እንደሚገባ አላቅም፣ በቃ ምን እንደምታደርጉት ሁላ ግራ እስኪገባችሁ ድረስ የሚሆነው የተለየ ነገር ተፈጥሮባችሁ አይደለም፣ እነዚህን መንገዶች ስለማትከታተሉ ነው። ዛሬ አጠር ባለ መንገድ 6ቱንም መፍትሄዎች ይዤላችሁ መጥቻለሁ። የትም እንዳትሄዱ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። መልካም ጊዜ። እሺ እንግዲህ ወደ መጀመሪያው ሐሳብ ገብተናል። የመጀመሪያው ሐሳብ ምንድነው? ግዴታ ያልሆኑ ወጪዎችን መቀነስ። ግዴታ የሆኑ ወጪዎቻችን ምንድናቸው? ለምሳሌ ተከራይታችሁ የምትኖሩ ከሆነ የቤት ኪራይ ግዴታ ነው፣ የምግብ ግዴታ ነው፣ ከታመማችሁ ለሕክምና ግዴታ ነው። እነዚህ መሰረታዊ ነገሮች ናቸው። ከዛ ውጭ ግን ግዴታ ያልሆኑ ወጪዎችን መቀነስ። ለምሳሌ ያየነውን ዕቃ መግዛት፣ ያየነውን ልብስ መግዛት። ገብቷችኋል? ልብሱ አስፈላጊነቱን ሳናረጋግጥ ያገኘነውን ልብስ ምንገዛ ከሆነ፣ ያገኘነውን ዕቃ ኮስሞቲክስ ምንገዛ ከሆነ፣ ከዛም አልፎ ለመዝናኛ የምናወጣቸው ብሮች ገብቷችኋል? ከጓደኛ ጋር ሊሆን ይችላል፣ ከተለያዩ ነገሮችን ምክንያት በማድረግ የምናወጣቸው ወጪዎች፣ በስሜት ብቻ የምናወጣቸው ወጪዎች፣ ስሜታችንን ብቻ እያዳመጠን ነገን ባለማየት ነገን ባለማስተዋል የምናወጣቸው ወጪዎች በሙሉ እነዚህ አላስፈላጊ ናቸው። ስለዚህ አስተውለንና አተኩረን ማድረግ ያለብን ነገሮች ምንድነው? በስሜት የምናወጣቸው ወጪዎች፣ መሰረታዊ ያልሆኑ ወጪዎችን ማስወገድ ነው። እነዚህን ለይተን ማስወገድ መቻል አለብን። ይሄ የመጀመሪያው መፍትሄ ነው። እሺ ሁለተኛው ላይ ደርሰናል ማለት ነው። ሁለተኛው ነገር ደግሞ ምንድነው? የቀን ወጫችንን ለይተን ማወቅ። የቀን ወጫችንን ለምሳሌ ትራንስፖርት ነው፣ ምግብ ነው፣ ቡና ነው፣ ሻይ ነው። በቀን የምናወጣቸው ወጪዎች ምን ምን ናቸው? እነሱን ከለየን በኋላ በይበልጥ ለየትኛው ነው ገንዘብ እያወጣን የምንውለው? ለየትኛው ነው በቀን ወጪ እያወጣን ያለነው? እሱን ነገር እንዴት ነው ማስወገድ የምንችለው? ወራዊ ወጫችን ጋር እንዴት ነው ልናካትተው የምንችለው? ቀን በቀን የምናወጣው ነገር እጅግ በጣም ጎጂ ነው። ደሞዛችን በወር አንዴ፣ የኛ ወጪ ቀን በቀን። እንደዛ ከሆነ ባላንስ የሚሆን ህይወት፣ ሴቪንግ ያለው ህይወት መኖር አንችልም። ስለዚህ አሁን ቁጭ ብላችሁ ቀን ምንድነው ሳወጣ መውለው? ቀን ከማወጣቸው ነገሮች በሙሉ በይበልጥ ለየትኛው ነው ገንዘብ እያወጣሁ ያለሁት? እሱን ነገር እንዴት ነው ማንሳት የምችለው መቅረፍ የምችለው ብላችሁ ማሰብ መቻል አለባችሁ። አንደኛ ነገር ጥቃቅን ወጪዎች እጅግ በጣም ጎጂዎች ናቸው። ጥቃቅን ማለት በየቀኑ የምናወጣቸው 50 ብር ሊሆን ይችላል፣ 100 ብር ሊሆን ይችላል። እነዚህ ጥቃቅን ወጪዎች ላላስፈላጊ ነገር ሲወጡ ሲጠራቀሙ ወር ላይ ከደሞዛችን ትልቁን ድርሻ ይወስዳሉ። ስለዚህ የቀን ወጫችሁን ለይታችሁ አውቃችሁ ለየትኛው እንደምታወጡ ለይታችሁ ያንን ነገር ማስተካከል መጀመር አለባችሁ። እሺ ሶስተኛው ላይ ደርሰናል። ሶስተኛው ነገር ደግሞ ምንድነው? ሳታቀዱ መግዛት ገንዘቡን ከማባከኑ ውጪ ያም የምትገዙት ዕቃ ቫልዩ አይሰጣችሁም። ብዙ ጊዜ ሳናቀድ የምንገዛቸው ዕቃዎች ቤት ከመጣን በኋላ እንቆጭባቸዋለን። ወይ እግረ መንገዳችንን ሱፐርማርኬት ገብተን ወይ ደግሞ እግረ መንገዳችን ልብስ ስላየን ያ ነገር ቤት መኖርና ለመኖሩን ሁላ ቼክ ሳንታረጉ ያ ነገር ለእናንተ አሁን ካላችሁበት ሁኔታ ቅድሚያ የሚሰጥ ነው ማይሰጥ ነው ብላችሁ ሳትጠይቁ ሳታቀዱ ትገዙና ቤት ውስጥ መጥቶ ያቃ ወይ አትለብሱትም ወይ እንዳሰባችሁት አይሆንላችሁ ወይ ደግሞ የተሳሳተ ዕቃ ላይ ትወድቃላችሁ። ስለዚህ ሳታቀዱ ምንም አይነት ነገር ላይ አትሳተፉ፣ አትግዙ። እሺ አራተኛው ላይ ደርሰናል። አራተኛው ደግሞ ምንድነው? ግልጽ የሆነ ግብ ማስቀመጥ መቻል አለብን። ለምሳሌ የአጭር ጊዜ ግብ ሊኖረን ይችላል፣ የረጅም ጊዜ ግብ ሊኖረን ይችላል። የአጭር ጊዜ ግብ ምንለው ምንድነው? ለ1 ዓመት ለ2 ዓመት የምናቀዳቸው። ለምሳሌ ብድር ካለብን ብድራችን መክፈል ሊሆን ይችላል፣ ወይ ደግሞ መሄድ የምንፈልግበት መጎብኘት የምንፈልግበት ቦታ፣ ለምሳሌ መዝናኛም ሊሆን ይችላል፣ ሃይማኖታዊ ቦታም ሊሆን ይችላል። እንደዛ አቅደን መሄድ የምንፈልግበት ቦታም ካለ
የአጭር ጊዜ እቅድና ግብ ሊኖረን ይገባል። የረጅም ጊዜ ግብ ደግሞ ምንለው ምንድነው? ቤት መግዛት ሊሆን ይችላል፣ መኪና መግዛት ሊሆን ይችላል። ብቻ በ5 ዓመት በላይ ልናደርገው የምንችለውን ነገር ግልጽ የሆነ ግብ ያለው ሰው ለዛ ነገር አላማዬ ብሎ ሴቭ ያደርጋል። አላማዬ ብሎ አካሄዱን ያስተካክላል ማለት ነው። አካሄዱን አስተካክሎ የገንዘብ አስተዳደሩንም ሲስተም ሁሉንም ነገር በአግባቡ ይመራል ማለት ነው። እቅድ የሌለው ሰው፣ ግብ የሌለው ሰው ምን እንደሚያደርግ፣ ምን እንደሚፈልግ፣ ነገ ምን መሆን እንዳለበት፣ ምን እንደሚጠብቀው የማያውቅ ሰው ግን ገንዘቡ ይባክናል። እንደነገርኳችሁ ላላስፈላጊ እንዲሁም ከባድ ለተባለ ችግር ድህነት ይጋለጣል ማለት ነው። ስለዚህ ምንጊዜም ግልጽ የሆነ ግብ ሊኖራችሁ ይገባል። እሺ 5ኛ ላይ ደርሰናል። 5ኛው ሐሳብ ደግሞ ምንድነው? ግምገማ አድርጉ። ገንዘባችሁ ላይ ግምገማ አድርጉ። አሁን ላይ ምን አለኝ ከማለት ጀምሮ አሁን ላይ ምን አለኝ? ምን ወጪ እያወጣሁኝ ነው? በባለፈው ወር ያወጣሁት ነገር ተገቢ ነው አይደለም? በቀጣይስ ምን ማውጣት አለብኝ? በቀጣይ የሚጠበቁብኝ ወጪዎች ምንድን ናቸው? ምን ያህል ሴቭ ማድረግ አለብኝ? የሚሉትን በገንዘብ ዙሪያ ቁጭ ብላችሁ ያላችሁበትን ሁኔታ ገምግሙት። ገብቷችኋል? አንዳንዱ ሰው ሙልጭልጭ ብሎ ካለቀ በኋላ ዜሮ ሲቀር ነው ቁጭ ብሎ በትካዜው በእንዴት እንደዚህ አከላጥፎ ብሎ የሚለው። በየጊዜው ግምገማ ስለማያደርግ ነው። በየጊዜው ግምገማ ካደረጋችሁ በአሁኑ ወር ብትሳሳቱ ራሱ ቀጣይ ያንን ስህተት እንዳትደግሙት ማረምና ማስተካከል ትችላላችሁ። ስለዚህ ያላችሁን ገንዘብ ወቁ፣ አካሄዳችሁን አስተካክሉ፣ ግምገማ በየጊዜው አድርጉ። እሺ እንግዲህ መጨረሻውና 6ኛው ላይ ደርሰናል ማለት ነው። የ6ኛው ደግሞ ሐሳብ ምንድነው? ቁጠባን ባህላችሁ አድርጉ። ልክ እናንተ እንደ ወጪ ልክ እንደ ቤት ኪራይ ለቤት ኪራይ 5000 ብር የምትከፍሉ ከሆነ 1000 ብር ደግሞ ልክ ግዴታ እንዳለባችሁ አስባችሁ ሴቭ አድርጉ። እመኑኝ ይጠቅማችኋል። የቆጠባችሁት ነገር በጣም ነው የሚጠቅማችሁ። ገብቷችኋል? የሰው እጅ እንዳታዩ፣ የሰው ፊት እንዳታዩ። ከእግዚአብሔር በታች እዚህ ምድር ላይ ኃይል ያለው ገንዘብ ነው። እውነት ነው ምላችሁ። እዚህ ምድር ላይ ከእግዚአብሔር በታች ኃይል ያለው ገንዘብ ነው። እግዚአብሔር ደግሞ የሚሰጠንን እድል አመቻችተን የምናገኘውን ገንዘብ የሰው ፊት አይተን ዳክመን ወተን ወርደን የምናገኘውን ገንዘብ ደግሞ በአግባቡ ካልተጠቀምንበት ወደፊት ለጡረታ የሚሆን ነገር እጦርበታለሁ የምትሉት ነገር አይኖራችሁም። የሚያስተዳድራችሁ ነገር አይኖርም። ኢንቨስት ላድርግ፣ ድርጅት ልክፈት፣ ማንኛውንም ነገር ላድርግ እንኳን ብትሉ የምታደርጉበት ምንም አይነት ገንዘብ አይኖራችሁም። ስለዚህ ልክ ወጪ እንዳለባችሁ ግዴታ አስባችሁ በገበያችሁ መጠን ልክ ቁጠባ በቃ ይሄ ግዴታ ነው። ልክ እንደ ቤት ኪራይ ግዴታ ነው ብላችሁ አስባችሁ አስቀምጡ። ከላይ ያሉትን እንደ ቀላል እንዳታያቸው። 6ቱንም ሐሳቦች በደንብ አድርጋችሁ ጻፏቸው፣ አስቡበት። ከዛ በኋላ ገንዘብ ማባከን ይቆማል። በስሜት መነዳት፣ በስሜት እየሄዱ ማንኛውንም ነገር ማድረግ ታቆማላችሁ። ህይወታችሁ ላይ ተጨባጭ የሆነ ቅርስ ማፍራት ትችላላችሁ። ቤት ብትገዙ፣ መኪና ብትገዙ ተጨባጭ የሆነ ነገር ይኖራችኋል ማለት ነው። እዚህ ድረስ መታችሁ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንደምታደርጉ ባለሙሉ እምነት ነኝ። መልካም ጊዜ